እከተላለሁ እንግዲህ እኔ እናንቺ ምንድነው ተከተለው ልሻለው ጥርሰ በረዶ ያው በረዶ እኔ እንኳን 1970 ጀምሮ ደረጃ ልክ ነው። ደረጃው ነበር ልክ ነሽ አንቺ። በዚህች ጋር ካልሽ በረዶውን ራሱን ካፕቸር አድርጊ። ስሚ በረዶውን ካፕቸር አድርጊ አለኩ እኮ በዛ አድርጊ። በረዶውን በረዛው በረዶውን በዛ እና የሆነ ቀን እገባለሁ ኪዩዛ ነበረ እንዴ ባሩን ከቀረጽኩት መቻነሰኝ አንተ ከፈለክ ግቢ ከፈለክ ነይኝ አንቺ ግረጭ ጥርሰ በረዶ ለምን የተባለው እንደ በረዶ ጥርሰ በረዶ ምንድነው እንዴ እጅ ቤት በቀጥታ ወደ ሲቪ ወደ ቋንቋ ያስላቁ ሸበታው በሲቪ በለራስ ያከራቱ ታዲስፋት ይከበደ በኢትዮጵያ ከአምስት ወራት ጀምሮ ማስላክ የሚችሉ ሲሆን ራሳ በተለያዩ ጨዋታ ተላላፊ ድርጅቶች በኩል የሚላክ ጫፍጫ ሲቀበሉ ማስላቸው ግን በሸበሻ ከባድ ይሆናል እንደዛ ማለት ነው ተቡስታ ፎቶ ነው እንደምታነሽ አይ ቪዲዮ የኔን አስገብኛ ማን ነው እንዴ ግባ የምን ቤት ነው ግን ነው ድሮ የነገስታቱ መጠጥ እንደመሆኑ ጠጅ ከነገስታቱ ዘመን ጀምሮ የነበረ ከኃይለ ሥላሴ ቢያንስ 80 ዓመት በላይ ነው። ይቅርታ ታሪክ ትነግሩ ስንት ዓመቱ ነው? በ80 በላይ 80 አካባቢ ነው እድሜው። እንግዲህ ለዘመናት አባቶችንም ልጆችንም ትውልዶችን በነገስታት መጠጥ በጠጅ አዝናንቶ ደግፎ የያዘን ትልቅ ቤት ነው። ጥርሰ በረዶ ይባላል። እንግዲህ እናመሰግናለን። ማስታወሻችን ማለት የድሮ ጥርሰ በረዶ ከፍለውት ነው ለሁለት አሁን ድሮ ልክ አሸዋ ሜዳ ነው ስንገባ ፊት ለፊት የምናየው ጋር የጥርሰ በረዶ ነው። አሁን ስበር ተከፍሎ ስንወጣ ዘመናዊ ግማሽ እንዴት እናሳያለን። ይሄ የድሮ ጥርሰ በረዶ ምናልባት ከ100 ዓመት ወይም ከ80 ዓመት ማያንስ እድሜ እንዳለው ግን ይገኛል። ነው ለምሳሌ እኔ ከ1970 ጀምሮ ማለት 47 ዓመት አውቀዋለሁ። አንዳንድ መጽሔቶች ላይ ተጽፎ እናገኛለን። ጥርሰ በረዶ የታወቀ ነው። ከተማ ሁለት ጠጅ ቤቶች ነበሩ። ይሄኛው በረዶ ነው። በዚህ ጀርባ ደግሞ አብዞ ይባላል። አብዞና በረዶ ጠጅ ቤቶች ከዛንስ ይታወቃሉ። ለምን ነው ጥርሰ በረዶ የተባለው? ባለቤቷ ጥርሰ በረዶ ነበር። ከብሬ ነበር ባለቤቷ አጫ ነጭ ነበር። ጥርሰ ነበራት ይሆናል አጫ ነበር። ግን የሚገርመው ነገር ተወልጄ ያው ያደግኩት ዛሬ ነው በመንፈሻው ዘመን ላይ ነው ጥርሰ በረዶ ነው ያየሁት እና በጣም ነው የቆጨኝ። አቀማመጡን ራሱ ለነገር ለማስታወሻነት ለማቆየት ነው። እኛ ጠጅና ወርዳው ስለሚሉን አንጠጣም። ባይሆንም ግን ጠጅ የሚጠጡትን እናያለን። ከዚህ የሚወጡ ሰዎች ብዙ ትርኢት የሚያሳዩበት በረዶ ሁለቷን ከቡ ካረጉ በቃ ብዙ ትርኢት አለ። እንዳውም የእኛ ጓደኛ በእኛ እድሜ ያለ በረዶ ብለን ስም የሰጠነው ሁሉ ነበር። ለምን ጥርሰ በረዶ ብዙ ቦራት አያስፈልግም። ለማንኛውም ታሪክ እያስቀረን ነው እና ለማን ሰፈር ነው ታውቂያለሽ? ታውቂ ነገር አለሽ? እንድነግሩን እኮ ነው። ታዋቂ ሰዎች ንገሪኝ።
ግን በረዶን ለምን በረዶ ይትከስልን መጀመሪያ ብዙ ምን ነገራችን የተናሽ ወቻ እና በዝንዳ ነው ምናቀ ማን ናቸው ግን? ማን ናቸው? በጣም ብዙ ዓመት ለማንኛውም የእነ መሰረት መብራቴ ሰራዊት ፍሬ ብላ ቆመኝ ሰራዊት መብራቴ እንጂ ሰራዊት ብዙ አርቲስቶች ተዳደሩ በየዘመኑ ቻል እዛ አካባቢ ቢኖርም ሰፈር ብዙ እዛ አካባቢ በጣም ስለሚቻቸው ይኖሩ ይሻላል። ብዙ መሰሉ እነ ቬሮኒካ እሱ ወረዳቶች ሰዎች ይኖሩ ወረዳቶች ሰዎች ይኖሩ ስለመሰሉ Foto.